ሁላችንም አፕል ስቶር ላይ ገብተን ይሄ አፕሊኬሽን እስካም እንደሆነ ሌባ ሁላችንም አሁን ሁላችንም እንዴ በሰላም የለንም አልኩልም ደስ ይለናል። የአክስቴ ልጅ የጓደኛዬ ፍቅረኛ አርግዛ ወድቃ እኔ ቪዲዮ ልልክላለሁ ያወራኝን መንገድ ምን ስለሆነ ነው እንደዚህ የሚለው? ማን ነው እሱ? እግዚአብሔር እኔ እዛ በኖርኩ የልጅ አምላክ ምን ያልኩ ጨርቆስ ልጅ ነኝ። መብርሃንን እዛ በኖር እንዴ ምን አይነት ባለጌ ነው? ሴት ልጅ እንደዚህ እያለቀሰች በፊት ለፊት ሚዲያ ላይ ወጥተሽ ያለቀሰች ምን ትላለህ? ስላለቀሽ ነው ብላ አለገጥ ጋር እህት አለክ እናት አለክ። ሌላው ቢቀር ደግሞ ከዚህ በኋላ የምታገባው እህት ትኖራለች፣ እናት ትኖራለች፣ ልጅ ትኖራለች፣ ሚስት ትኖራለች። ያምር እድሜ ልክን አይለፍልህ። ሚስት እያለቀሰች የምትኖርበት ህይወት ይስጥ። ሚኪል ምስክሬ እኛ በዚህ አካውንት ነው የምንተዳደረው። በቃ አታልቅሽ፣ በጣም ይቅርታ። በቃ እንትን ዮኒ አረጋጋት፣ አንተ አረጋጋት። አቡ ግን በጣም ከባድ ነው። ማርያምን የሰው ዮኒ አንዴ ሁላችሁ ቁርጡን እየበላ ውስኪውን እየጠጣ እየደወለ የሚያወራኝ ሰው ዮኒ አንዴ ቁም ነገር ምን ሰራ አይሻልም? ቆይ እዚህ ጋር ያላችሁ 4500 ሰዎች አፕል ስቶር ላይ ትገቡና ሜዳ ሚዲያ እስካም እንደሆነ ሁላችሁም ሪፖርት ታደርጋላችሁ። ሁሉም ሰው ለሐቅ የሚቆም የሰው ሐቅ የሰው ላብ ሲበላ የሚያማችሁ ሌባን የምትጠየፉ በሙሉ አሁን አፕል ስቶር ላይ ገብታችሁ ሪፖርት አድርጉ። እስካም ነው ሌባ ነው ብላችሁ ሪፖርት አድርጉ ሁላችሁ። ያው ነው ጀምረ እያንዳንዱን ቪዲዮ ልለቅ እችላለሁ። እያንዳንዱን ቪዲዮ ግን አሁንም